አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? እንደ ኢትዮጵያውያኖች በአለም ዳርቻ ያላችሁ ባላችሁበት ሁሉ ሰላምታዬ ድረስ። እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም ለእናንተ ይጠቅማልና አሪፍ ነው ያልኩትን ቪዲዮ ይዤ ብቅ ብያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ቪዲዮውን በላይክ ጀምሩት። አዳዲሶች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ይህንን የማያውቁ ብዙ ሊኖሩ ይችላሉ እና ይጠቅማቸዋል። ያወቁትን ማሳወቅ መልካምና ጥሩ ነው። ስለዚህ ሼር አድርጉት ማለት ነው። ዛሬ የማሳያችሁ አንዳንድ ነገሮች ሴቲንግ ውስጥ ማስተካከል ያለባቸው አንዳንድ ነገሮች ነው ማሳያችሁ። ያኔ ያው ብዙ ጊዜ ነው ቪዲዮ የምሰራው በሳምሰንግ ስልኮች ዙሪያ ነው። ስለሱ ነው የማውቀውና አሁን ላይ ሳምሰንግ ስልክ ያው አዳዲሶች በመጡ ቁጥር ፊውቸራቸው ብዙ ነገራቸው እየተቀየረ ነው የሚመጣውና ማለት ነውና ከዚህ በፊት ነው የምጠቀመው ሳምሰንግ ያው እንደዚህ ያስቸግረኝም ነበር። ይሄን ቅርብ ጊዜ ነው የገዛሁትና ስልኬን ሾፍ ሳረገው የሆነ የሚመጣ ጽሁፍ አለ የሚያስቸግረኝ ማለት ነው። ያ ጽሁፍ እንዳይመጣና እንዳያስቸግረኝ ነው ማሳያችሁ ማለት ነው። ገባችኋ? ያ ጽሁፍ እንዳይመጣ እንዳያስቸግር እንዴት አርግታችሁ ማስተካከል እንደምትችሉ እሱን ነው ማሳያችሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አሁን ወደ ቪዲዮ እንሄዳለን ማለት ነው። እኔ ኦሬዲ ከዚህ በፊት አስተካክየዋለሁ፣ ግን አሁን ለእናንተ ብዬ መልሼ ቦታው ላይ መልሼው ላሳያችሁ ነው ማለት ነው። አሁን ተጭኛ ያሳያችኋለሁ። የሚመጣውን ጽሁፍ ታያላችሁ ማለት ነው። ከዛ በኋላ ደግሞ ገብተን አስተካክዬ እንዴት ያ ጽሁፍ እንደማይመጣና በቀላሉ ሲሾፍ ለማድረግ ስትፈልጉ እንደሚዘጋላችሁ ነው የምናሳየው። ማሳያችሁ ጽሁፍ ሳይመጣ እንዴት እንደሚዘጋላችሁ ማለት ነው። አሁን ስጫ ነው ጽሁፉን እያመጣ እንዴት እንደሚያስቸግር አሳያችኋለሁ ማለት ነው። ጽሁፉን እታች ላይ ነው የሚመጣው። እዩ፣ ተከታተሉኝ። አሁን እኔ ስልኩን ጫና አድርጌዋለሁ። እነዚህ እንደዚህ አሁን ያያችኋቸው ጽሁፎች እንደዚህ ይመጣሉ ማለት ነው። እነዚህ ጽሁፎች እንዳይመጡ እንዴት አድርገን ነው ማስተካከል ያለብን? ወደ ሴቲንግ ነው የምንሄደው። ቀጥታ ስንዘጋ እንዲጠፋልን ሴቲንግ ላይ እንሄድና ሴቲንግን አንዴ ተጭነን እንገባለን። ሴቲንግን ተጭነን እንደገባን ከዛ ሴቲንጋችን እንደዚህ ሳብ እናደርገዋለን። ሴቲንግ ውስጥ ከገባን በኋላ እንደዚህ ያመጣልናል። እኛ ሳብ አድርገን የምንፈልገው ጋር እስከምንደርስ አድቬንድ ፊውቸር የሚለውን እቺ እንደ መደመር ምልክት አለባት ክብ ነገር በቢጫዋ፣ እሷን አንዴ ተጭነን እንገባለን። እዚህ ጋር ስንገባ ላይ ይሄ ያለ ሳይሆን ሁለተኛው ሰንድ በተን የሚለውን አንዴ እንጫናዋለን ማለት ነው። ከዛ ያው እንደዚህ ሁለት ጽሁፍ ያመጣል። እዚህ ሁለተኛውን ነው እኛ የምንፈልገው። ሁለተኛውን አሁን ይሄንን እቺ ነጥቧን እዚህ ሁለተኛው ላይ እናረጋታለን ማለት ነው። ፓወር ኦፍ ሜን የሚለውን ማለት ነው። እሱን አንዴ እንጫነዋለን خلاص። ከዛ እንወጣለን ማለት ነው። አሁን አሳያችኋለሁ። አሁን ተመልሰን እዚህ እስቲ አሁን ለመዝጋት ስንፈልግ አሳያችኋለሁ። ያ ጽሁፍ አይመጣም ማለት ነው። አሁን አያችሁ አይደል? ያው እንደዚህ ነው የሚመጣው። ጽሁፉ ጠፋልን ማለት ነው። ቅድም ግን እንደዚህ ጫና አድርጌ ሲይዘው ምንድነው የሚመጣው? ሌላ ጽሁፍ ነበር የሚመጣውና በዚህ መልኩ አስተካክሉ ስልካችሁን። ሌላውንም ደግሞ ሴቲንግ ላይ ነው የምወስዳችሁ። አሁንም ስልኮቻችሁን ምን አይነት ስልክ እንደሆኑ ቼክ ለማድረግ ማለት ነው። ኦሪጂናል ነው አይደለም ወይስ ደግሞ ስልኩ ምንድነው ሳምሰንግ ነው ቴክኖ ነው ወይስ ሌላ ስልክ ነው ብላችሁ እርግጠኛ ለመሆን ማለት ነው። ወይ ደግሞ አዲስ ለመግዛት ብትፈልጉ ብታስቡ እርግጠኛ ሆናችሁ፣ ለምሳሌ አንዳንድ ጊዜ የማጭበርበር ሁኔታ አለ። ይሄ የምናውቀው ነው። የጠይቃችሁት ትተው ሌላ ስልክ ይሰጧችኋል። ያው እናንተም ደግሞ ከላይ ዝም ብላችሁን ቼክ ሳታረጉ ውስጥ ገብታችሁ፣ ከምንም በላይ ውስጥ ገብታችሁ ነው ቼክ ማድረግ ያለባችሁ። ያንን ሳታረጉ ተቀብላችሁ ከሄዳችሁ ያው እናንተ ናችሁ እንትን የምትሉ። ስለዚህ አሁን
ሰው በስጦታም ሰጥቷችሁ ሊሆን ይችላል። አሁን እጃችሁ ላይ ያለውን ስልክ ራሱ ወይም ደግሞ ለመግዛት ያሰባችሁ በቀላሉ እናንተ ያ ስልክ ኦሪጂናል ነው ወይ አይደለም፣ ስልኩ ምንድን ነው የሚለውን ቸርክ አድርጋችሁ እርግጠኛ ሆናችሁ ገዝታችሁ ለመምጣት እዚሁ ማነው ሴቲንግ ውስጥ ትገቡና እዚህ መጨረሻ ላይ አቦት ፎን ይላል ማለት ነው። እቺ አይ ምልክቷን አንዴ ተጭነን እንገባለን። እንደዚህ ስንገባ ያው እንደዚህ ያመጣልናል። የኔ ስልክ አሁን ምንድነው ሳምሰንግ ጋላክሲ A16 5G ነው ማለት ነው ይለኛል ማለት ነው። ኦኬ ሁለተኛው ነው ዋናው ነገር። ይሄ አሁን ስልስል ኤስኤም ከዛ ደግሞ ዳሽ A166 ኢ ዝባር ዲኤስ ይላል ማለት ነው። ይሄ አሁን ኦሪጂናል እንደሆነ ነው የሚነግረኝ። እዚህ ጋር ኤስ ብሎ ኤን ቢል ኖሮ ኦሪጂናል አይደለም ማለት ነው። እዚህ ጋር ኤስ ብሎ ኤም ከሆነ በኤም የሚጀምር ከሆነ ይሄ ስልክ ኦሪጂናል ስልክ ነው ማለት ነው። ይሄን ደግሞ ከኔ የተሻሉ በጣም ብዙ ዩቲዩበሮች ሰርተዋል። እንደገናም ደግሞ ብዙ የምናውቃቸው በሚዲያ የምናውቃቸው ታዋቂ የሆኑ ሰዎች ራሱ ተገዝተው ተጭበርብረው እንደዚህ ሳምሰንግ ሳይሆን እንደውም አይፎን ገዝተው ተጭበርብረው ብዙ በኋላ ጊዜ ለሰው አሳይተው ነው ያ ስልክ እንደገና ፌክ እንደሆነ ሲያውቁ ሚዲያ ላይ ወጥተው ሲናገሩ ነበርና ያ ሰው ተጠቅሞበት ብዙ ጊዜ ሆኖት ነው ባይገርማችሁ። እንደውም የሚታወቅ ሰው ነው። ምናልባት እናንተም አይታችሁ ሊሆን ይችላል። አብዲ የሚባል የመዳም ቅመሞች ብሎ ለአረብ ሀገር ሴቶች ስም የሰጠ ልጅ ነውና አይፎን ስልክ ገዝቶ ከሚያውቀው ሰው ነው የገዛው ማለት ከሚታወቅ ሱቅ ገዝቶ ሲጠቀም ኑሮ ከብዙ ወራት በኋላ ለሆነ ሰው ሲያሳይ ቸክ ሲያስደርግ ያ ስልክ ሃይ ኮፒ እንደሆነ ነው ያወቀው ማለት ነውና በሚዲያ ላይ እንደውም ተናዶ ሲናገር ነበር። እና እንደዚህ አይነት ነገር ያጋጥማል። በዚህ ዘመን የሚታመን ሰው የለም። ሲቀጥል ደግሞ ስልኩ በጣም ብዙ ነገር ይመሳሰላል። ብዙ ፊውቸሩ ስለሚመሳሰል ያሳስታል። ስለዚህ እናንተ ከዚህ ነገር ሁሉ ነፃ ሆናችሁ እርግጠኛ ሆናችሁ ገንዘባችሁን አውጣችሁ ገዝታችሁ ለመመለስ እንደዚህን ካወቃችሁ እዚህ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን የተረዳችሁ ይመስለኛል። ኦኬ ሲቀጥል አሁን ደግሞ ማሳያችሁ እዚሁ ሴቲንግ ውስጥ መለስ ትሉና እንደዚህ ያው ሴቲንግ ከገባችሁ በኋላ እንደዚህ ሳብ ታረጉትና ይቺ አሁን ስለ ስልኩ ቼክ ማድረግ የምትችሉ እዚህ ብያችኋለሁ። ምናልባት የእናንተ ሌላ ቦታ ሊሆን ይችላል፣ ቦታው ሊቀያየር ይችላል። የኔ መጨረሻ ላይ ነው። አሁን ደግሞ ይሄማ አሳያችሁ ሶፍትዌር ኤዲት ይላል። ይሄም እቺ የቀስት ምልክቷን ነው። አንዴ ተጭነን እንገባለን። እሱ ምንድነው ስልካችሁን በየጊዜው በየ2-3 ወሩ አፕዴት ማድረግ አለባችሁ። አንደኛ እያለገ ያስቸግራችሁ፣ ሁለተኛ አዳዲስ ፊውቸር ሲለቀቅላችሁ ቶሎ ይመጣላችኋል ማለት ነው። ከስልካችሁ አላስፈላጊ የሆነ ነገር ይወጣላችኋል። ስለዚህ እዚህ ጋር አሁን ገባና በዋይፋይ ነው ወይ በዳታ ይላል። እኔ ዋይፋይ ኦር ሞባይል ዳታ አለዋለሁኝ። እናንተም እሱ ብታረጉ ጥሩ ነው። ከዛ በኋላ ምንድነው የምናደርገው? እዚህ ላይ እንገባለን። ወደ ኋላ እንመለስና እዚህ ጋር አሁን አያችሁ ኢንስታል ይላል ማለት ነው። አፕዴት አርግቶ ስልካችሁ ቢያንስ ከግማሽ በላይ ባትሪ መኖር አለበት። ለምን ብዙ ስራ ነው የሚሰራው። የማይጠቅሙ ነገር ከውስጥ አስወጥቶ እንደገና አዲስ ፊውቸሮችን ወደ ስልካችሁ ስለሚያስገባ ብዙ ስራ ስለሚቆይ ብዙ ሰዓት ስለሚቆይ ጠፍቶ ሲበራ ቻርጃችሁ ከ50 በላይ መሆን አለበት። ስልካችሁ እንደዚህ አርግታችሁ አፕዴት አድርጉ። በጣም አሪፍ ነው። ስልካችሁ አዳዲስ ነገሮችን ይዞ ይመጣል። ያላስፈላጊ ነገሮችን ደግሞ ከውስጥ ያወጣላችኋል። ሲቀጥል ስልካችሁ እየጋለና እያለገ አያስቸግራችሁም ማለት ነው። ስለዚህ ስታክ እያረገ አያስቸግራችሁም ማለት ነው። ስልካችሁን በዚህ መልኩ አስተካክሉ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንደሚጠቅማችሁ ተስፋ አደርጋለሁ። እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ አመሰግናለሁኝ። እንግዲህ ለዛሬ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምመጣ መልካም ቆዩልኝ። አስተያየት ጥያቄያችሁን በኮመንት አስቀምጡልኝ። በቻልኩት መጠን እመልሳለሁ ማለት ነው። አመሰግናለሁ።